ሰላም እንዴት ናችሁ? ዛሬ የምንገኘው ከአዲስ አበባ ደቡብ 347 ኪሎ ሜትር በሀድሮ ጡንጦ ዙሪያ ወረዳ ላይ ነው የምንገኘው። አሁን የምንገኘው በመንዶዬ ቀበሌ በግቤ ተፈጥሯዊ ሰው ሰራሽ ወንዝ አካባቢ ነው። ግቤ ወንዝ እንግዲህ በከምባታ ዞን በሀድሮ ጡንጦ ዙሪያ የሚገኝ አንደኛው ሰው ሰራሽ ቅርጽ ወይም መስህብ ነው። አሁን ያለንበት በመንዶዬ ቀበሌ ነው። እንግዲህ ዛሬ የምንዳስሰው ዳሰሳ ስለ ዶንጋ ብሔረሰብ አንዳንድ ነገሮችን እንዳስሳለን። ያው የዶንጋ ብሔረሰብ የነበረውን ታሪክ አሁን አንዳንድ ነገሮችን ብለን እንላለን ማለት ነው። በመቀጠል ዶንጋ ሀድሮ ጡንጦ ዙሪያ ወረዳ ሰፍሮ ነው የሚገኘው። በመቀጠል ደግሞ በአጎራባች ወረዳዎች ለምሳሌ ቀዲዳ ጋሜላ እና አንጋጫ ወረዳ፣ ጠምባሮ ወረዳና ቃጫ ብራ ወረዳዎች ውስጥ አንዳንድ ቦታ ላይ ሰፍሮ ይገኛሉ ማለት ነው ዶንጋዎች። እንዲሁም አሁን የምንገኘው መንዶዬ ቀበሌ ነው። መንዶዬ ቀበሌ ደግሞ በዶንጋ ህዝቦች ዘንድ ታሪካዊ ቦታ ያላትና በጣም ደስ የምትል አሪፍ ቀበሌ ነች። ያው እዚህም ታሪካዊ የሚያደርገን ነገር የዶንጋ ህዝቦች በ15ኛው ክፍለ ዘመን ከጎንደር ከቤጌ ምድር ሲመጡ እዚህ ሁለት ታቦቶችን ይዘው ነው የመጡት። እነሱም ምንድናቸው? ቦጋ ሚካኤልና አልቦ ገርግስ ነው። አልቦ ገርግስ እንግዲህ ያረፈው በመንዶዬ አልቦ በሚባል መንደር ላይ በመንዶዬ ቀበሌ ነው። እነዚህን ታሪኮች የያዘችው ቀበሌ ናት መንዶዬ ቀበሌ። በመቀጠልም ደግሞ ስለ ዶንጋ ስለ ግብርና ምርቶች እነሱን የምንዳስስ ይሆናል። በመቀጠል ደግሞ አብረን አሁን የግብርና ዘርፎችን የምንዳስስ ይሆናል። አብረን እንመለከታለን። ዶንጋ እንግዲህ በብዛት ዝንጅብል ምርቶችንና ቡና ምርቶችን በማምረት ነው የሚታወቀው። በአካባቢው ፍራፍሬ እንደ አቮካዶ፣ ማንጎ፣ ፓፓያ አይነት ምርቶች በስፋት ይመረታሉ ማለት ነው። አካባቢው ያው የዝንጅብል ምርቱን በ1 ሄክታር እስከ 300 ኩንታል ይመረታል። በአካባቢው ላይ ዝንጅብል ብቸኛው አምራች ማህበረሰብ ነው የዶንጋ ማህበረሰብ። በመቀጠልም እዚህ አካባቢ ከዝንጅብል በመቀጠል ደግሞ ቡና በስፋት ይመረታል እና የፍራፍሬ ሀገር ብዙ ምርቶች የሚወጡበት እንደዚሁም እንደ በቆሎ አይነት፣ ስኳር ድንች፣ ቦዬ እንደዚህ አይነት ምርቶችም ይመረታሉ። አካባቢው በጣም ንጹህና ነፋሻማ አካባቢ ከመሆኑም የተነሳ ለሰውም ለኑሮ ምቹ አካባቢ ነው። አካባቢው በጣም ደስ የሚል ለማየትም ለመስራትም ለኑሮ ምቹ አካባቢ ነው። ያ አካባቢ በጣም ደስ የሚል ነው። እንደዚህ እንደሚታዩት አረንጓዴ ነው ቦታው ራሱ። ይሄው እንደምታዩት ያ የምታየው ወንዝ የተፈጥሯዊ ሰው